ኢንስታግራም፣ ቻትጂፒቲ፣ ቴስላ ወይም ደግሞ ድራይቭ ለስካሮች እንዲሁም ናሳ እነዚህ ሁሉ የሚያገናኛቸው ነገር የለም ብለህ ታስባለህ? እውነታው ግን ሁሉንም የሚገነባቸው አንድ ቋንቋ ብቻ ነው። ዛሬ ይህን ቋንቋ እንማራለን። በዚህ ቪዲዮ መጨረሻ ላይ የመጀመሪያው ፓይተን ኮዳችንን ጽፈን እንለያያለን። እኔ መሐመድ ነኝ። ዳታዌዝ መሐመድ በሚል ዶክመንቲንግ ዘ ጆርኒ ጀምሬያለሁ። በባለፈው ኤፒሶድ ያያችሁት እንደሆነ 6 መንዝ ሮድማፕ ሰርተናል። በዛ ሮድማፕ መሰረት መንዝ 1 ዊክ 1 ላይ ፓይተን እንጀምራለን ማለት ነው። ወደ ሲንታክሱ ከመግባታችን በፊት ይህን ቋንቋ ለምን እንደመረጥ ነው ማወቅ አለ። ምክንያቱም ለምን የሚለውን መልስ ካወቅን በደንብ ከልባችን ሆነን እንድንገነባ ይረዳናል ማለት ነው። ፓይተን ማለት በ1991 የተፈጠረ ፕሮግራሚንግ ላንጉጅ ነው። ጊዲዮ ቫን ሩሶን የተባለ ሰው ነው የፈጠረው። ዋና ዓላማውም ኮዲንግን ወይም ደግሞ ፕሮግራሚንግ ላንጉጅን ልክ እንግሊዘኛ ቋንቋ ወይም እንግሊሽ ወርድስ ልክ እንደምንጽፈው ሪዴብል ማድረግ ነው ዋና ዓላማ። አብዛኛዎቹን ፕሮግራሚንግ ላንጉጆች አይታችኋቸው ከሆነ የመጀመሪያ ሄሎ ወርልድ ለመጻፍ በጣም ብዙ ሲንታክስ ይጠይቃሉ። ለምሳሌ C++ ወደ 7 ላይን መጻፍ ይኖርብናል። ሰሚኮለን ይኖራል፣ ብሬሶች ይኖራል። ጃቫን ለመጻፍ ወደ 5 ላይን ይኖራል፣ ሰሚኮለን እንዲሁም ብሬስ፣ ፐብሊክ ክላስ ማለት ይኖርብናል። በፓይተን ግን ቀጥታ ፕሪንት ሄሎ ወርልድ ብንለው ኤክስኪዩት ያደርግልናል። ፓይተንን ልክ ከጓደኛችሁ ጋር እንደምታወራ ሰው አስቡት። የምትፈልጉትን ነገር በፈለጋችሁት ቋንቋ ደስ ባላችሁ ሲንታክስ እንደምትሰጡት ሰው ማለት ነው። C++፣ ጃቫ እንዲሁም ሌሎች ፕሮግራሚንግ ላንጉጆች ግን አንድን ነገር ለማስረዳት በጣም ብዙ ወርዶችን መጠቀም ይኖርብናል ማለት ነው። ልዩነቱ ፓይተን ኃይል ስለሌለው አይደለም። ፓይተን ፍሪክሽንን ስለሚቀንስልን ነው። በሀሳባችን እና በወርኪንግ ኮዳችን መካከል ያለውን ልዩነት ያጠብልናል። ለዚያ ነው ኤአይ ካምፓኒስ ሁሉ ይህን የመረጡት። ምክንያቱም ኤአይ ላይ የሚፈልገው ኢነርጂ ሎጂክ ላይ እንጂ ሲንታክስ ላይ ስላልሆነ ማለት ነው። 4 ምክንያቶች አሉ ኤአይን የመረጥበት። አንደኛው ሲምፕሊሲቲ ነው፣ ሎጂክ ላይ ብቻ ያተኩራል። ሁለተኛ ላይብራሪስ ፓንዳስ፣ ነምፓይ፣ ቴንሰርፍሎ፣ ፓይቶች የሚባሉ ቀድሞ የተገነቡ ቱሎች አሉ ወይም ደግሞ ላይብራሪዎች አሉ። እነዚህ ደግሞ ሬዲሜድ ቢልዲንግ ኮዶች ናቸው፣ ብሎኮች ናቸው። ብዙ ብሎክ መጻፍ አይጠበቅብንም። እነዛ ላይብራሪዎች በመጠቀም የተሻለ ስራ መስራት እንችላለን። ሶስተኛው ኮሚኒቲ ነው። በብዙ ሚሊዮን የሚቆጠር ኮሚኒቲ ዲቨሎፐር ያለበት እነዛ ዲቨሎፐሮች ደግሞ ቱቶሪያል ለመስጠት ለመተጋገዝ በደንብ ያገለግላል። አራተኛ ፍሌክሲቢሊቲ፣ ተመሳሳይ ቋንቋ ዳታ ክሊኒንግ ላይ፣ ሞዴል ትሬኒንግ ላይ፣ ዲፕሎይመንት ላይ ይጠቀማል። በሁሉም ሜትድ መጠቀም የሚቻል ከሆነ አንድ ፕሮግራሚንግ ላንጉጅ ተምረን ብዙ ስራ መስራት ይቻላል። እድል ያለው በፓይተን። ይሄ ቲዮሪ ላይ ብቻ አይደለም። አብዛኛዎቹን ትላልቅ ካምፓኒዎች ብታዩ ለምሳሌ ኢንስታግራም ባኪንግ ሶፍትዌራቸው የተገነባው ፓይተንን በመጠቀም ነው። ዲጃንጎ የሚባል ላይብራሪ በመጠቀም ኔትፍሊክስ ሪኮሜንዴሽን ላይ ፓይተን አለ። ናሳ ሚሽን ክሪቲካል ዳታ አናሊሲስ ላይ ፓይተን የሚጠቀሙት። ኦፕን ኤአይ ቻትጂፒቲን የገነባው ፓይተን በመጠቀም ነው። ፓይተን ለቢጊነሮች ብቻ ሳይሆን በቢሊየን ዶላር የሚቆጠር ካምፓኒዎች የሚጠቀሙበት ፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ ይህን ካልን ወደ ስራ እንግባ። ፓይተንን ለመጠቀም 2 ሲስተሞችን እንፈልጋለን። መጀመሪያ የፓይተን ቱሉ ነው። ፓይተን እሱን ለማውረድ ደግሞ ሰርች ማድረጊያ ቦታችን ጋር እንገባለን። ፓይተን .org ብለን እንገባለን ማለት። ፓይተን .org ከገባን በኋላ ዳውንሎድስ የሚለውን ከነካችሁ በኋላ ዊንዶውስ የሚለውን ለዊንዶውስ ከሆነ የምታወርዱት ዘን ዊንዶውስ ኢንስታለር ፓይተን 3.13 በዚህ መንገድ ይወርዳል። የተለያዩ ቨርዥኖች አሉ እንደምታያቸው። ከፓይተን 3.1 በላይ ያሉትን ብታወርዱ ይመረጣል። ዘን ኦፕን ፋይል ትሉታላችሁ ከጨረሳችሁ በኋላ። በዚህ ጊዜ ይሄ ይመጣላችኋል። ይሄ በሚመጣበት ሰዓት እዚች ጋር አድ ፓይተን exe.2ፓዝ ይላል። ወደ ፓዝ አድ ማድረጋችሁ እንዳትረሱ። እች ነገር ክሊክ ካልተደረገች ኮምፒውተራችሁ ኢንስታል መሆኑን አያውቀውም ማለት ነው። ኢንስታል ነው እንለዋለን። እሱ ካደረግን በኋላ ኢንስታሌሽኑ በዚህ መንገድ ይጀምራል። እስከሚጨርስ እንጠብቀዋለን። ሴታፓችን ሰክሰስፉል በሚል ተጠናቋል። ስለዚህ ክሎዝ እናደርጋለን ማለት ነው። ኢንስታል አድርገን ከጨረስን በኋላ ፓይተን መውረዱን አለመውረዱን ማረጋገጥ ስንፈልግ ደግሞ ሲኤምዲ ወይም ኮመንድ ፕሮምፕት ብለን ሰርች እናደርጋለን። እሱን እንከፍተዋለን። እሱ ጋር ፓይተን ቨርዥን የሚለውን ኢንተር እንለዋለን ማለት ነው። ፓይተን 3.13.15
ዳውንሎድ እንደሆነ ይነግረናል ማለት ነው። እንደዚህ አይነት አውትፑት የማይሰጣቸው ከሆነ ፓይተን አልወረደም ወይም ደግሞ ፓይተን መውረዱን ፒሲያቸው አያውቅም ማለት ነው። እንደገና አንኢንስታል አድርጋችሁ ኢንስታል ማድረግ አለባችሁ። አርቱ ፓዝ የምትለውን የምታስፈልገው ፒሲያችን ፓይተን መኖሩን አለመኖሩን እንዲያውቅ ነው ማለት ነው። ቀጣይ የምንፈልገው ደግሞ ፓይቻርም ኦር ደግሞ ቪኤስ ኮድን መጠቀም ትችላላችሁ። ግን ፓይተን ብቻ ከሆነ ራን ማድረግ የምትፈልጉት ፓይቻርም ተመራጭ ነው። ለሁሉም ስራ ግን ፕሮጀክቶችን በሚጀምርበት ሰዓት ለመስራት የሚመቸው ቪኤስ ኮድ ነው። ስለዚህ ለጊዜው ፓይቻርምን እንሞክረው። ፓይቻርም ብላችሁ ሰርች ታደርጋላችሁ። ዘን ጄት ብሬንስ ላይ የሚለው ፓይቻርምን ክሊክ ታደረጉ። ዳውንሎድ የሚል በተን ይመጣል። ዳውንሎድ እንነካለን ማለት ነው። ዳውንሎድ የምትለዋን በተን እዚች ጋር እናወርዳለን ማለት ነው። በዚህ መንገድ እስከሚሞላ እንጠብቀዋለን። ምናልባት ቪኤስ ኮድ ነው የሚመቸኝ የሚቀለኝ የምትሉ ከሆነ ደግሞ ቀላል ነው ለማውረድ። ቪኤስ ኮድ ብላችሁ ሰርች ታደረጉና የመጀመሪያው ዳውንሎድ ቪዥዋል ስቱዲዮ ኮድ የሚለውን ክሊክ ታደረጋላችሁ። ዘን ዊንዶውስ ተጠቃሚ ከሆንን ዊንዶውስ 10 ኤንድ 11 የሚለውን ካልሆነ ደግሞ ለማክም አለ እሱን እነካለን። ዊንዶውስ 10 ኦር 11 የሚለውን እነካዋለን ማለት ዘን ቪኤስ ኮድም በዚህ መልኩ አብሮ ይወርድልናል። እስከሚጨርስ እንጠብቀዋለን። ፓይቻርምን ስናወርድ ደግሞ ኦፕን ፋይል የምትለዋን በዚህ መንገድ ትነካላችሁ። ፓይቻርም የስ ከዚህ በፊት አውርጀው ስለነበር ነው ይሄ ኢንስታል የሚለው የሚመጣው። ለእናንተ ግን ኖርማሊ ኔክስት እያላችሁ መጨረስ ነው የሚሆነው ማለት ነው። ኔክስት እንለዋለን። ዘን ኢንስታል የምትለዋን እንጫናታለን ማለት ነው። ከዛ በኋላ ኢንስታል ያደርግልናል። ይህን ከጨረስን በኋላ ፓይቻርም አውርደን ጨርሰናል። እንደምታዩት ሰክሰስፉል ብሏል ሴታፑ። ከዛ ቀጥሎ ፓይቻርምን መክፈት ነው የሚሆነው ማለት ነው። ፓይቻርም ብለን ሰርች እናደርጋለን። እዚህ ያወረድነው ፓይቻርም እናገኛለን። ፓይቻርም በዚህ መልኩ ኦፕን እናደርጋለን ማለት ነው። እዚህ ጋር ኒው ፕሮጀክት ብለን አዲስ ፕሮጀክት እንከፍታለን። እዚህ የፕሮጀክቱን ስም እንሰጠዋለን። ጋር ፓይተን ለርኒንግ ብለን ዘን ክሬት የምትለዋን እንነካለን ማለት ነው። ክሬት በምንልበት ሰዓት አዲስ ፕሮጀክት ክሬት ያደርግልናል። ከዛ በኋላ አዲስ ፋይል መጨመር ነው። አዲስ ፋይል ለመጨመር ደግሞ እዚች ጋር ፕላስ ምልክቷን ኒው ፋይል የምትለዋን እንነካለን። ፓይተን ፋይል ነው። የመጀመሪያውን ሄሎ ብለን ኢንተር እንለዋለን ማለት ነው። አሁን ፋይላችን ክሬት ተደርጓል። ፋይላችን ክሬት ከተደረገ በኋላ ሁሌም እንደምንለው ፓይተን በትንሽ ነው ፊውቸር ዳታ ሳይንቲስትስ የፋይል አመልክቷን እንነካለን። ራን ሄሎ ራን እናደርገዋለን ማለት ነው። ራን በምናደርግበት ሰዓት እንደምታዩት ሄሎ ፊውቸር ዳታ ሳይንቲስት ብሎ ይመጣልናል ማለት ነው። በዚህ መንገድ ሴታፓችን አስተካክለን እንጨርሳለን ማለት ነው። እንዲሁ ቪኤስ ኮድ ነው መጠቀም የምፈልገው የምትሉ ከሆነ ደግሞ ቪኤስ ኮድን አሁን ፓይቻርምን ባወረድንበት መንገድ ኔክስት እያልን እናወርዳለን። ከዛ መጨረሻ ላይ ቪኤስ ኮድ ላይ ገብታችሁ ኤክስቴንሽን ፓይተን ኤክስቴንሽንን ማውረድ ግዴታ ነው። ቪኤስ ኮድ ላይ ራን ለማድረግ ፓይተን ኤክስቴንሽን ያስፈልጋል። ኦር ፓይቻርም በዚህ ባያሳያችሁ መንገድ ሞክሩት። ካልሆነ ደግሞ ቪኤስ ኮድ አውርዳችሁ ኤክስቴንሽን በማውረድ ቪኤስ ኮድ ላይ መስራት ይቻላል። ኮምፒውተር የሌላችሁ ሰዎች ወይም ደግሞ በኮምፒውተር ራን ማድረግ የማትችሉ ሰዎች በስልካችሁ ፓይድሮይድ 3 የሚባል የአንድሮይድ አፕ አለ። እሱን አውርዳችሁ ወይም ደግሞ replit.com ላይ ሰርች በማድረግ እዛው ላይ በነፃ ፓይተን ኮዶችን ራን ማድረግ ኤክስኪዩት ማድረግ ይቻላል እንደ አማራጭ። ሃርድዌር ወይም ደግሞ ኮምፒውተር በማጣት ብቻ ፓይተንን መማር ማቆም የለባችሁ። በስልካችሁ ትጀምራላችሁ። ዘንድ በኋላ አፕግሬድ ማድረግ ይቻላል ማለት ነው። በሚኖራችሁ ሰዓት በቀጣይ ቪዲዮ ዳታ ታይፕስ ኤንድ ቫሪያብልስ የሚሉትን እናያለን። እስከዛው ድረስ ሰላም ቆዩ።